አቤት። እስቲ እንግሊዘኛ ልጠይቅ? ጠይቂ። እሺ። ዝናብ ዘንቦ ያያስቻለው ቤት በጎርፍ ተጥለቀለቀ። እስቲ ወደ እንግሊዘኛ ቀይር። ወደ እንግሊዘኛ ለቀይ ነው። ዘ ፍልቅላቂስ ብልጭ ብልጭ ዘነጎድጓዲስ ጉጉጉጉ ኤንድ ዘ ጎርፊስ ዲብልቅልቅልቅ አያገረመው ቤት ውስጥ። ሄሎ። አቤት ማለበል። ላማ እኮ ወለደች። የምን አባላም ነው ማነህ? እና ደግሞ በሬው የኔ ልጅ አይደለም እያለ ነው። እና እኔ ምን ላርግ? አይደለም እኔ ራሱ እኮ ጥጃውን ልብ ብዬ ሳየው ምንም በሬውን አይመስልም። ታውቃለህ? የት አባቷ ስትልከሰከስ እንዳመጣችሁ። አንተ ራሱ የሆንክ በሬ ነገር ነህ። እና እረኛዋን ጠይቀው። እኔ አብሬያት ነበርኩ። ቆይ ማን ብለን የደወልከው? እኔማ እናስታርቃቸው ብዬ ነበር አደዋወሌ። ወይ ጉዴ! ሶስተኛ ወገን በመካከላቸው አይግባ። ራሳቸው በጠረጴዛ ማን ነው በበረት ዙሪያ ይፍቱት። እኔ እምልህ እሺ ሶፋና ምንጣፌ እኮ ቆሽሾብኛል። ለምን መታታትብልኝ? የሰውዬ ያማዋል። የት አባት ታቀኛለህ? እና ምን ችግር አለው? ስትመጣ እንተዋወቃለና። ኧረ ምኑ ስራ ፈት ነው በእናታችሁ። ለማንኛውም ኤርሚ የጽዳት አገልግሎትን ማናገር ትችላለህ። ኤርሚ የጽዳት አገልግሎት ይባላሉ። ማንኛውንም የቆሸሹ የቤታችሁንና የቢሮአችሁን ሶፋ፣ ምንጣፍ እንዲሁም መጅሊስ በዘመናዊ መሳሪያ በተመጣጣኝ ዋጋ ማሳጠብ ትችላላችሁ። ኧረ እባክህን ያውቄ ነው። እንኳን ሶፋ ወንበር የለኝም። ይዝጋ። ምን አለ ትንሽ ብታደብረኝ። ካሜራ ምናምን ሬዲ ነው ይጀመር። በቃ ጭቅጭቅ ነው የምንፈጥረው። አሪፍ አድርገህ ቀረጽ። ወደ አንተ አናይምኛ ጽጌ ምንድነው የምትይው? በቃ ተወኝ፣ በእናትህ ተወኝ። በቃ እኮ ለምንድነው? እሺ ጥፋቴ ምንድነው? ተወኝ በእናትህ በቃ አትጨቅጭቅኝ። በቃ እኔ አልፈልግም። በቃ ጥፋቴ ምንድነው? ስደውልልህ ለምንድነው የማታነሳው? አላየሁትም። ስደውልልኝ እኔ አሬን እያራው ነበር። አንተ አትጩባት በእናትህ ዝም ብለህ። አንተ አትጩባት። ካሜራማን ይሄን በደንብ አስገቢውሽ። አንተ ነህ ሲጀመር አንተ ስቶቭ ነው ያስቸግረሽ? አዎ ይሄው ስቶቭ ተበላሽ። አዎ ተበላሽ። ዱባይ ሄጄ ከመጣሁ ብዙ ነገር ተማርኩ። ኧረ እባክህ ስራልኝ እንግዲህ። ምን ሆነ? ገመዱ ተቆርጦብኝ ነው። ለገመድ ነው ያመጣሽው? እና አዎ በቃ ያዥው አንዴ። ምን ልታረግ ገመድ ነው? አለ ስፖርት ጀምር ያልነበር የሆነ ጊዜ። ኧረ እሱ አይደለም። አንተ ምን ሆነ? ሽቦ ከውስጥ ተቆርጦብኝ ነው። ኧረ አልተቆረጠ ነው። ኧረ ጭራሽ እያበላሽ። አይ አልተቆረጠ። ያሟል እንደ ልጅ ቆረጥ። ይሄ ለቅ ነበር። አይለቅም። ከውስጥ ነው የተቆረጠው። ውስጡ ምን አየሽ? አንተ እስቲ እባክህ ይሄ ፈተ ነው እንጂ የምታየው ዝም ብለህ ነው እንደ ከውጪ የምትለው። ሂድ እባክህ። አችልም። ሂድ እንዴ! ምንድነው? ሂድ በቃ። እኔ ስራ መጀመር ፍላጎት ስላለ። ኧረ እባክህ ማችለውን ነገር ሂድ እባክህ። ዋው ካምፓስ! ዋው ካምፓስ! እንዴ ተቃውሞ ነው ድጋፍ ነው? አባት እንላጣለን። የሰላማዊ ሰልፍ መሰለህ? እና የምን ሰልፍ ነው? የካፌ ሰልፍ ነው። ከኋላ ገባ የጉድ ሀገር። እሺ የሰልፉ መጨረሻ የት ነው እንዴ? ከግቢው ወጥቷል እኮ ሰልፍ። እንዴ ደግሞ እሺ ምንድን ነው? ምን ታሽቃብጣለህ? ወጥ ነው። ማን እንግዲህ እያየሽ ነው። ይሄንን ነው ምን በለው። ምን ጠጣው በል። እንደው ጆግ ነገር የለም። ለሁሉም ቀና እያደረግሽ ጠብጠብ ታረጊላቸዋለሽ። እንዴ ደግሞ ያኛው ምንድን ነው? አበና ምን አባስተዋል? አዲስ የመጣው እንጀራ ጭብጦ የሚባለው ምግብ ነው። አራስቲኝ ምግቡ አነቀኝ። አራቴ ደግሞ ምን አይጣም ቡልፋት ሆኖ ውሃ እየበላው ይጠይቃል። እንዴት ነሽ ኤልሻዳይ? በሙሉ ስሜ ጠራኸኝ? ልነግርሽ የሚፈልገው ነገር ያለ። ምንድነው የምትነግረኝ? ጥርሴ ብሬስ ተሰራው። ምን? የት ነው የተሰራኸው? ዶክተር ሰይድ ኑር ክሊኒክ። ዶክተር ሰይድ ኑር ዴንታል ክሊኒክ ባስመረጠው 3ኛ ቅርንጫፍ ሁላችሁንም በትልቅ ዲስካውንት ነው እያለገኛ። ብዙ አይነት አገልግሎት ይሰጣል። ለምሳሌ የጥርስ እጥበት፣ የብረስ የወለቀ ጥርስ በሰው ሰራሽ ጥርስ ለመተካት፣ በአንደኛ ደረጃ ደግሞ ዚርኮኒያ ጥርስ በ10 ሺህ ብር ብቻ። እሺ ላስብበት። አይዞ። አቤት። እስኪ አንድ ጥያቄ ልጠይቅህ። ጠይቀኝ። እንግሊዘኛ ነው። ጠይቀኝ። ግድ የለም። ዓለሙ መብራት ጠፍቶበት ራቱን በሻዶ ባትሪ በላ የሚለውን በእንግሊዘኛ በልኝ። ዘ ኮረንቲዝ አፍተር 2 ሰዓት ድርግም ዛ አሌክሲዝ በሻዶ ባትሪ ራቱን ግጥም። ሻዶ ባትሪ ይለያል። የሸሚጣና ሰላም። ቤት ኪራይ ስንት ድራም ነበር? ድራም ምን ማለት ነው ደግሞ? የምን ድራም ነው የምታወራው? ላመጣልህ ብዬ ጠፋ። ስንት ብር ማለት? ወይ ለምዶብኝ እዛ ለመደካ እንዳለክ ለማሳወቅ ነው። እሺ ስንት ነው ግን የቤት ኪራዩ? አዎ እንዴ በፊት የምትከፍለው ነው የምትሰጠኝ። ጠፋብኝ እኮ። ሂድ እባክህ አምጣልኝ። ድራሙን ልታወራልኝ ነው? እሺ በቃ ሂድ በቃ። የምን ሰላምታ ነው? ኧረ አመጣልህ። እኔ ለምዶብኝ እኮ። ኧረ ድራሙ እዛው ትተና እሱን አመጣለሁ። ሂድ አመጣለሁ። አንቺ ቤቱን አንቺ ዝም ብለሽ ቤት ኪራዩን ተቀመጪ እንጂ ደህና በቃ። ኧረ በስመ አብ ይሄን ልትነግረኝ ነው እንዴ የመጣኸው? ሂድ እባክህ። ምን አይነቱ ነው ይሄ? ልጁ ምን ሆኖ ነው?
ስማ አንተ እንግሊዘኛ ትችላለህ እንዴ? ኧረ መደፋፈር ምን ማለት ነው አንተ? እኔ ሳስነጥስ ራሱ በእንግሊዘኛ እንዴ ማለት ሰው ማለት ምን ማለት አለው? በቃ ካንተ ጋር ሱል ቀላል ሰው አረከኛ። ምን ከ50 ኪሎ አትበልጥ። እስኪ እሺ በእንግሊዘኛ የሆነ ነገር በልልኝ። እሺ ዶግ፣ ካት፣ ራት፣ ማት፣ ባት፣ ሻት። ቻይነኛ ረከው እኮ ብራዘር። እሺ ዶግ ምንድነው? ዶግ እንሽላሊት። የፈጣሪ ያለ ዶግ ውሻ እንዴ? እና እሱ በካፒታል ነው። እኔ እኮ ስሞሉን ነው ያልኩ። ይለያያል። አዎ አንተ በጣም የጠለቀ እውቀት ነው ያለ ማለት ነው። በቃ ለፈረንጁ ልደውልለት እናዋራልኛ። የምን ፈረንጅ ነው? ምን እባክህ አሪፍ ዕቃ ይሸጣል ተብዬ በምን ቋንቋ እንግባባ? የእሱ ነው ብቻ ነው የማውቀው። አይደል እንትን እኮ ነው ማለት እኔ እሑድ እንግሊዘኛ ብዙ አይደለሁም። እንዴ ምን ማለት ነው? ካልቻልኩ አልችልም አትልም እንዴ? ለምንድን ነው የማልችለው? እኔ እሑድ ነው እንግሊዘኛ ጥሩ አይደለም። እኔ ሰንበትን አልሽርም ብዬ ነው እንጂ አንተ አወራዋለሁ። ያውን ከእንደውም አንስቶታል። አዋራ አንተ አወራዋለሁ። ሄሎ ሰላም ነው? ምን ልበለው? ዋትሳፕ እያለ ነው። የምን ዋትሳፕ ነው? ኖ ዋትሳፕ እሱ ዋትሳፕ አይጠቀምም። ቴሌግራም ላይ አዋራው። አልጋ ሊገዛ ፈልጎ ነው በለው። ሂ ኢዝ ኦን ዩር ቤድ ቱ ባይ ኢት። ምንድን ነው የሚያስጮኸው? እኔ ምን አቅልሃለሁ? ምንድን ነው ያልከው? ዋይፍ ምናምን እያለ እየጮኸ ነው። አንተ ከሚስቱ ጋር ግንኙነት አለ እንዴ? ማለት የምን ግንኙነት? ኧረ ተው እባክህ። ወይኔ ጉዴ! ጭራሽ ታጣለኛለሽ። ያው ምን ብዬ ነው የምታረቀው? ያስታርቃችኋለሁ ከፈለክ። ምን አልጋ ነው አይፈለከው? ለምን ከጋላክሲ ፈርኒቸር አትገዛም? ምቾትና ውበት እንዲሁም ጥራት ያላቸውን የሚያማምሩ የመመገቢያ ጠረጴዛዎች፣ ጠንካራና ምቹ አልጋዎች እንዲሁም እነዚህን የመሳሰሉ ዘመናዊ ሶፋዎችንና በተለያዩ ዲዛይኖች የተዘጋጁ ምርጥ ዕቃዎችን እኛ ጋር ማግኘት ትችላላችሁ። አድራሻችንም ቁጥር 1 ሰሚት 72 ከጌታስ ሪል ስቴት ፊት ለፊት፣ ቁጥር 2 ጎሮ ከሰንራይዝ ሪል ስቴት ፊት ለፊት እንዲሁም ቁጥር 3 ፊጋ ትራፊክ መብራቱን አለፍ እንዳላችሁ ያገኙናል። ለበለጠ መረጃም በዚህ ስልክ ቁጥር ይደውሉልን። አንተ ግን ለወደፊት የማትችለውን ነገር አልችልም በለ እንዴ? ኧረ እኔ እኮ እችል ነበር በእውነት። እኔ ዛሬ ምን እንደሆነ ዝም በል። ሰበር ዜና! ዳግመኛ ጣሊያን ኢትዮጵያን ወረረች። ጎበዝ ተንቀናል፣ ተደፍረናል። ስለዚህ ጦርነቱ ከአንድ ሰዓት በኋላ ስለሚጀመር ሁላችሁም ያላችሁ መሳሪያ በመሰብሰብ ወደ አድዋ ዝመቱ። እንደምን ሀገሬ ስትወረርማ ዝም ብያለሁ። ዘራፍ! ሁላችሁም ለጦርነቱ ዝግጁ። መጡ የጣሊያን ጦሮች ዙ 23 ታጥቀው መድፍና ሚሳኤል ጨብጠው ኒውክሌርና ጀት ተመክተው፣ ነገር ግን እኛ ኢትዮጵያን በባህላዊ መሳሪያ ተወክተን በዱላ በድንጋይ በባልጩ ተዋግተን አሳፍረን ወደ ሀገራቸውን መልሳቸዋለን። ሁላችሁም ወደ ጦር ግንባር! ወደ ጦር ግንባር ይፍረስ። እኔ የምለው እዚህ የማንም መጫወቻ ከምትሆኑ ለምን ቴሌግራም ላይ ዚንጎ ጌምስን በነፃ በመመዝገብ አቪያተር ኬኖ እንዲሁም ቢንጎ ጌም አትጫወቱ? አዎ መጀመሪያ ስለተመዘገብክ ብቻ ጉርሻ ይኖራል። እንደገና ዲፖዚት ታደርግ ደግሞ ካሽባክ አለው። ኢንቫይት ቦነስ ስላለው ሰዎችን ኢንቫይት በማድረግ ገንዘብ መስራት ይችላል። ባዮ ላይ ሊንክ ስላስቀመጥኩልህ ገብተህ መጫወት ትችላለህ። ምንም ፈልጌ ላገኝ አልቻልኩም። አለ ማለት ያለ እዚህ ጋር ቆሜ መላበለኝ ብትለኝ መላልንም እንዴ ነገር የምትለኝ ምነግረን ምንድነው የምነግርህ? ምንድነው ያለው? አሁን ላገኝ አልቻልኩም ስትል አልሰማሁም እንዴ? እሱማ ሰምተኛል። ምን እንደሆነ ግን መቻወቅ እንዴት አላውቅም። ማርዬ ኤቢደላ ነው እኮ ይሄ ጠፋኛል እንዴ? ቢከራ ቤት ነው አይደል? አይደለም። ስራ የቤት ሰራተኛ መሬት አራጣ በዳሪ ሚስት ነው አይደል? ኧረ አትፍጠን በእናትህ። እኔ የፈለኩት የመኪና መለዋወጫ አትልም እንዴ? እዚህ ጋር ሞልቶ አይደል? መለዋወጫማ እድሜ ለሞይንኮ ተገላግያለሁ። ቢዋይዲ ከቤት ውስጥ ገዛ ሁሉንም ሰርቪስና መለዋወጫ እዛው ሞይንኮ በሰለጠኑ ቴክኒሻንስ ታገኛለህ። ልትሸጠውም ካሰብክ ከነ 8 ዓመት የባትሪ 6 ዓመት ደግሞ የአጠቃላይ መኪና ዋረንቲ ስለሆነ ሪሴል ቫልዩ ከፍ ይልላል። እና እኔ ያጣሁት ሹፌር ነው። ሹፌርማ ሞልቷል። መጀመሪያ እንደዛ አትልም ፈርተህ ነው አይደል? ስንት ኪሎ ይሆንልህ?